አባታችን ስለነበረ ጊዜ ሁሉ የአምላካችን ስሙ የተመሰገነ ይሁን። እግዚአብሔር አምላካችን ደብሩን ይባርክልን፣ ምዕመናኑን እግዚአብሔር አምላካችን ያብዛልን፣ ይባርክልን። ያው እንግዲህ ሀዘን በሀገራችንም በዚህም እንግዲህ ያው የምንሰማው አሁኑ ሰዓት ያው ሀዘን ብቻ ነው ማለት ነው። እንግዲህ በአርሲም የታረዱ ወገኖቻችንን የምናስባቸዋለን። በእውነት ቀሲስ ሽመልስ የታደሉ አባት ናቸው። በእውነት በሕክምና ለረጅም ጊዜ ሲረዱ ቆይተው ነው እንግዲህ ወደ ፈጣሪያቸው የተጠሩት ማለት ነው። ይህ መታደል ነው በእውነት። በሀገራችን ደግሞ ያለው እጅግ በጣም የሚዘገንን ሁኔታ ነው እና እንግዲህ አባታችንን እግዚአብሔር በመንግስቱ ያስብልን። ሌላው ምዕመናን እንግዲህ ጸሎተ ፍትሐት ተደርጓል። ይሄ ጸሎተ ፍትሐት እንደቀላል እንዳትመለከቱት፣ ትልቅ ዋጋ ያለው ነው ማለት ነው እና ይሄም ጸሎተ ፍትሐት የተደረገው አባቶች ስላሉ ነው። አባቶች ስላሉ በአባቶች ነው። ፍትሐት ማለት እንግዲህ ለወንድማችን የተደረገው ፍትሐት ኃጢአቱን የሚያርቅ ነው። ሰው ሆኖ መቼም የማይበድል የለምና እንበድላለን። ጸሎተ ፍትሐት ሲደረግ ደግሞ ያ የተሰራው ኃጢአት በሙሉ ይደመሰሳል ማለት ነው። ስለዚህ አሁን በዚህ በተደረገው ጸሎተ ፍትሐት የአባታችን የወንድማችን ኃጢአታቸው ተሰርየዋል ማለት ነው። ምክንያቱም እግዚአብሔር ለካህኑ ምን የሚል ስልጣን ነው? በምድር ያሰርከው በሰማይ የታሰረ ይሆናል፣ በምድር የፈታው ደግሞ በሰማይ የተፈታ ይሆናል ብሏል። ዛሬ ሁሉ እግዚአብሔር የፊታችን ነው የቆየው ማለት ነው። ስለዚህ የአባታችን የቀሲስ ሽመልስ ነፍስ ተፈታለች ማለት ነው፣ ወደ ገነት። በቤተ ክርስቲያናችን 7 ጊዜ ጸሎተ ፍትሐት ይደረጋል። የጉዞ ፍትሐት ይባላል። ያው የሚታወቀው በአገር ቤት ነው። በአገር ቤት ነው። በዚህ በከተማው አይታወቅም። በአገር ቤት ግን ያው ሩቅ ስለሆነ የሚቀበርበት ቦታ ከአረፈበት ቦታ ተነስቶ እስከሚቀበርበት እስከ መቃብሩ ቦታ ድረስ 7 ጊዜ ይጸለያል። ያም እንግዲህ ትርጉም አለው። ዝም ብሎ አይደለም ይሄ ጸሎት የሚጸለየው ማለት ነው እና በመጽሐፍ ቅዱስ አባቶቻችን በሚስጥር ያስቀመጡልናል። ለምሳሌ ለምንድን ነው 7 ጊዜ የሚጸለይለት ለአንድ ላረፈ ሰው ሲባል፣ አንደኛ ለእስራኤል ትልቅ ፈተና የነበራቸው የኢያሪኮ ግንብ ነበረ። እስራኤላውያን የኤርትራን ባህር ተሻግረው ዮርዳኖስን ተሻግረው ከሄዱ በኋላ ትልቅ ወደ ሀገራቸው ለመግባት የኢያሪኮ ግንብ አውቋቸው ነበርና ያ ግንብ የወደቀው በጸሎት ነው ማለት በጸሎት። ስለዚህም ዛሬም የአባታችንን የበትረ ጊዮርጊስን ኃጢአት በደል ሁሉ ይቅር በል ብላ ቤተክርስቲያን ትጸልያለች ማለት ነው እና ቀላል ነገር አይደለም። ካህኑም በቅዳሴ ጊዜ ይሄንን ይናገራል። የኢያሪኮን ግንብ እንዳፈረስህ የእኛንም ኃጢአታችንን በደላችንን ሁሉ ይቅር በለን እያለ ሁል ጊዜ በቅዳሴ ጊዜ ይጸልያል ማለት ነው እና ሁል ጊዜ ይጸልይልናል በእውነት እና ካህናትን ማክበር ያስፈልጋል በእውነት የምንላቸው። ይሄ ሁሉ የሚሆነው በካህናት ነው። ሌላው ደግሞ ኤልያስ የተባለ ነቢይ ደግሞ አንድ የሞተ ልጅ ወደ እሱ ወሰዱለትና እጁን ከእጁ ግንባሩን ከግንባሩ አድርጎ 7 ጊዜ ጸለየለት ይላል። 7 ጊዜ ሲጸልይለት በ7ኛው ተነሳ ይላል እና በክብር እንዲነሱ አባታችን ተጸልየዋል ማለት ነው። ሌላው እግዚአብሔር ሲፈጥር 7 ቀንን ፈጥሯል። ይሄ በዚህ በ7 ቀን በእውነተኛ ቢቻለን መልካም ነገር ነበር ማድረግ የሚገባን፣ ግን ኃጢአት እንሰራበታለን። እግዚአብሔር ግን ዓለምን የፈጠረበት በዚህ ወቅት በዚህ በ7ቱ ቀን ማለት ነው። ስለዚህ በዚህ በ7ቱ ቀን የተሰራውን ኃጢአት ይቅር በል ብላ ቤተክርስቲያን ትጸልያለች ማለት ነው።
ሌላው በዕብራውያን 7 ቁጥር ፍጹም ቁጥር ነውና ፍጹም አድርግልን እንደ ሐዋርያት እንደ ነቢያት እንደ ጻድቃን እንደ ሰማዕታት አድርገህ ቀድስልን ባርክልን ብላ ነውና ስትጸልይ የቆየችውና ምዕመናን በእውነት ለካህናት ልትጸልዩ ያስፈልጋል። በእውነት ካህናት ከሌሉ እኮ ሁሉም ነገር ሊሆን አይችልም ማለት ነው እና ለካህናት ደግሞ የተሰጠው ክብር እጅግ ትልቅ ነው። በእውነት አንድ ሰው ከካህን ጋር ከሚጣላ ከመንግስት ጋር ቢጣላ ይሻላል። ከመንግስት ጋር ቢጣላ ይታሰራል፣ በዚሁ ጣጣውን ይጨርሳል። ከካህን ጋር ግን የተጣላ በሰማይም እስራት ሊገጥመው ይችላል ማለት ነው። ስለዚህ የሆነው በእውነት በአባቶች ጸሎት በአባቶች ድካም ነውና በእውነት አባቶቻችንን እግዚአብሔር ይባርክልን። ምዕመናኑንም እግዚአብሔር ያብዛችሁ ይጠብቃችሁ። በረሃ ላይ ያላችሁ ወንድሞቻችን በእውነት ላደረጋችሁት መልካም ነገር እግዚአብሔር ዋጋችሁን ይክፈላችሁ። እግዚአብሔር አስከሬኑን ደግሞ ባርኮ ቀድሶ በሰላም ለሀገሩ አፈር እንዲያበቃው በእውነት የእግዚአብሔር አምላካችን ክቡር ፈቃዱ ይሁንልን። በዚያም ያሉ ቤተሰቦችን እግዚአብሔር ያጽናናልን። አሜን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። በደላችንን ይቅር በለን እኛም የበደሉንን አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን። መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን በመልአኩ ቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ክርስቶስ የአሸናፊ እግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ በማኅፀንሽ ፍሬ የተባረከ ነው። ጸጋን የተሞላሽ ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ኃጢአታችንን የዚህ ክርስቶስ ተስሪልን ክርስቶስ ከሊቀ ካህናት ሥርዓት ያፈለሳ ሲያወሳዙ ስልጣናዊ ሐዋርያት በደሙ ንጹሕ በዛምረ መንፈስ ቅዱስ ከማይ ስለልክማ ተበከው ዘገበው ንጹሕ አቤት ካህናት አኀዌ ዲያቆናት አግብርቶ በቤተ እግዚአብሔር ኮነ ፍትሐነ ንጹሐን የረሴን የረሴ ግብር ለሆነ ለመንግሥተ ሰማያት እግዚኦ መሐረነ ክርስቶስ በእንተ እግዝእትነ ማርያም መሐረነ ክርስቶስ። በእውቀት ያለ እውቀት ከልጅነት ከእውቀት የሰራነው የግል ኃጢአታችን በደላችን ሁሉ የማይሰራ ኃጢአት እግዚአብሔር ይፍታ። ጊዮርጊስ ነሽ ይማርልን።